በመጨረሻም ቲና እንግዲህ ፌስታሏን አስይዛ ከቤት አባረረቻት። ትሁት የዚህ ቤት ባለቤት እኔ ነኝ፣ ከዚህ በኋላም የካሌብ ሚስት እኔ ነኝ የምሆነው አለቻት። ቲና ማመን አቃታት። ማን ነው እንደዚህ የልብ ልብ የሰጠሽ? አንቺ መቼም እንዳታስቢው ይሄ ቤት የኔና የካሌብ ብቻ ነው። አንቺም ሆንሽ ይሄ የማይረባ ሽማግሌ ከዚህ ቤት ውልቅ ብላችሁ ትወጣላችሁ እያለች ጭራሽ እነሱን ማስፈራራት ጀመረች። እንግዲህ ወይዘሮ ቲና እኔ እንደዚሁ እጅ የምሰጥ ሰው አይደለሁም፣ እሰራልሻለሁ። ተመስገን ጋር ብትሄድ ተመስገን ውሻ አድርገው አባረራት። አሁን ከሁለት የወደቀ ዛፍ ሆናለች። ምክንያቱም በዚህ በኩልም ብትሄድ ማንም አይፈልጋትም፣ በዛ የምንመጣ ማንም አይፈልጋትም። ተዋረድኩኝ፣ ወይኔ ቲና ተዋረድኩ። ምን መሄጃ አለኝ? መጨረሻዬ እንደዚህ ይሁን? መጨረሻዬ ጎዳና ላይ መውደቅ ይሁን? ወይኔ በገዛ እጄ እኮ ተዋርጃለሁ እና አሁን ምን ይሻለኛል? የት አባቴስ ሊሂድ? እያለች እንግዲህ ወይዘሮ ቲና ስቅስቅ ብላ እያለቀሰች ነው። አባዬም ደግሞ ይሄ ነገር እንዳይመጣ ነበር እኮ መጀመሪያውንም ያልኩሽ፣ አየሽ አይደለ? መጥፎ ስራ መጥፎ ነው፣ አወዳደቅሽ አያምርም ስልሽ ግን አንቺ ምንም ልሰሚኝ ፈቃደኛ አልነበርሽም። ይኸው እንግዲህ ቻዩ፣ እኔ ምንም ላረግልሽ አልችልም ልጄ። አራት አባዬ እሰራላችኋለሁ፣ እመኑኝ፣ ዋጋ ነው የማስከፍላችሁ። ስለማታውቁኝ ነው አይደለ? እኔ በቀላሉ እጅ የምሰጥ ሰው አይደለሁም፣ በቀላሉ የምሸነፍም ሴት አይደለሁም። ለእያንዳንዳችሁ ዋጋችሁን እሰጣችኋለሁ። አሁን አይንሽን አንቺ እንደሆነ አይንሽን በጨዋጥበሽ ነው ሰዎችን የምትከራከሪው። አሁን ከዚህ ቤት ውልቅ ብለሽ ውጪ። አራት አባዬ እወጣለሁ፣ ግን ደግሞ እመነኝ ዋጋ አስከፍላችኋለሁ። ሁላችሁንም እንደዚሁ በቀላሉ የምለቃችሁ እንዳይመስላችሁ፣ እኔ ቲና ነኝ እያለች ፉከራሽ ገደለን እኮ። ለማንኛውም አሁን ቤቱ ሰላም አግኝቷል። ውጭልን ከቤታችንም ከህይወታችንም ውልቅ ብለሽ እንድትወጪ ነው የምፈልገው አለቻት። ከዛ በኋላ እመኑኝ እሰራላችኋለሁ ቲና አይደለሁም ትሁት እሰራልሻለሁ እያለች ትሁት ላይ ዛቻዋን ቀጠለች። ከዛ በኋላ ትሁቴ በእናትሽ ሂጂልን፣ ውጪ ከህይወታችንም ከቤት ውስጥም ወጥተሽልን ሂጂ። በቃ ሰው አልፈልግም ሲልሽ አሰሚም እንዴ? በግድ ሰው ላይ መዘፍዘፍ ምንድን ነው እሱ? በቃ አይፈልጉሽም፣ አባዬም ካሌብም ሁላቸውም አይፈልጉሽም። ስለዚህ ከዚህ ቤት ውስጥ ወለቅ ብለሽ ሂጂ አለቻት። ትሁት እመኝኝ በኋላ የምትጸጸችበትን ነገር ባታደርጊ ጥሩ ነው፣ እመኝኝ ዋጋ አስከፍልሻለሁ እያለቻት እንግዲህ ትሁቴ ላይ መዛት ጀመረች። በእናትሽ እኔ የምፈራ ከመሰለሽ ተሳስተሻል። እኔ አልፈራም፣ ማንንም አልፈራም። እንግዲህ ምን ላደርግልሽ እችላለሁ? አንቺ እንደሆነ አሰሚም። ለማንኛውም መልካም እድል አለችና ትሁቴ ጨርቋን ጠቅላላ ሰጠቻት። በጣም ተናደደች። እሰራልሻለሁ፣ እኔማ ደካማ ጎንሽን አግኝቻለሁ፣ በዛ ተጠቅሜ ነው ጉድ ምሰራሽ እያለች ወይዘሮ ቲና ልጅቷ ላይ አፏን መክፈት ጀመረች። ትሁትም የፈለግሽውን ነገር ማመጣት ትችያለሽ ቲና፣ እኔ እንደሆነ አልፈራም፣ ምንም የተደበቀ ሚስጥር የለም፣ ሁሉም ሰዎች አውቀውታል ሚስጥሬን። ስለዚህ ለራስሽ አስቢ፣ አወዳደቅሽ ለማያምረው አለቻት። እሺ ምን አለች በይኝ ቲና፣ ዋጋ ትከፊበታለሽ ዛሬ እንደዚህ ያደረግሽኝን፣ እኔ አይደለሁም ልጅቱ እያለች እንግዲህ ልጅቷ ላይ አፏን መክፈት ጀመረች ማለት ነው። እሷም ደግሞ የፈለግሽውን በይ፣ እኔ ግን ዛሬ እድሉ ተሰጥቶኛል ከዚህ ቤት አንቺን መንቅሬ እንዳስወጣ ምንም ልረዳሽ አልችልም ወይዘሮ ቲና አለቻት። እሷም ከዛ ወይኔ ቲና የማንም መቀለጃ ሆንኩኝ በ11ኛው ሰዓት። ለማንኛውም እሰራልሻለሁ፣ እኔ ቲና አይደለሁም እያለች አሁንም ፉከራውን ቀጠለች። ነገር ግን ምንም ላታደርግ ፉከራ ብቻ። ተመስገን ጋር እንግዲህ ብትሄድም ተመስገንም ከዛ ውሻ አድርጎ አባረራት። ከዚህ በኋላ እንኳን አይደለም ቤቴ ልትመጪ ይቅርና በዙሪያዬ ባይሽ እገልሻለሁ አላት። በጣም አስደነግጣት። በጣም ተናደደች። አንተ እንኳን እንዴት ትከዳኛለህ? ቆይ ለምንድን ነው አንተ እንኳን የምትከዳኝ? ምን አድርጌህ ነው እያለች እንግዲህ እሱንማ አንቺ ታውቂያለሽ ያደረግሽውን። እኔ ከህይወቴ ውስጥ እንድትወጪ ብቻ ነው የምፈልገው ወይዘሮ ቲና፣ እኔ ምንም አልፈልግም፣ ከህይወቴም ከዚህ ቤትም እንድትወጪ ብቻ ነው የምፈልገው አለቻት። ከዛ በኋላ እንግዲህ እሰራላችኋለሁ፣
እንደዚሁ የምሸነፍ ከሚመስሏችሁ ከሆነ ተሳስታችኋል፣ ለእያንዳንዳችሁ ዋጋችሁን እሰጣችኋለሁ ብላ ሄደች። በመጨረሻም እንግዲህ ፌስታሏን ጠቅልላ እዛው መንገድ ላይ ቀረች። በሚያሳዝን ሁኔታ ያሳዝናል የሰው መጨረሻ እንደዚህ በመሆኑ። እውነት አሳዝናኛለች። ግን ደግሞ ተንኮሏል ያው የሰራችው ስራ ነው ዋጋ እያስከፈላት ያለው። ጥሩ ነገር ብታስብ ኑሮ ጥሩ ነገር ይገጥማት ነበረ። ያው መጥፎ ስራ ስላሰበች ነው መጥፎ የገጠማት ልላችሁ ፈልጌ ነው። እንግዲህ የሰው ልጅ መጨረሻው ሲያምር ነው ጥሩ። እሷ ግን ያው መጨረሻውም አላማረ፣ መጀመሪያውም የተበላሸ ነው። እንግዲህ በመጨረሻም ወጣችና ጎዳና ሆደች እላችኋለሁ። ይሄ ነው ያለው ገበያ። ምንም ማድረግ አይቻልም። በገዛ እጇ እንግዲህ ያላሰበችው ዱብዳ ነው የገጠማት እውነት ለመናገር እና ቢቀርባትስ ከዚህ ሁሉ ኧረ ይደብራል። ብቻ አላቅም ምን እንደምላችሁ። ለማንኛውም እንግዲህ እሱ ትዕግስቱን ይስጥሽ እንጂ አወዳደቅሽ እንዳላማረ ያው ተገንዝበነዋል ማለት ነው። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና በመጨረሻም ጎዳና ወጣች ማለት ነው። በገዛ እጇ እንግዲህ ቆፍራ እራሷ ገባችበት ጉድጓዱን። ምክንያቱም ትሁትን እዛ ቤት አባርሬ ካሌብን የራሴ አደርጋለሁ እያለች እየለፋች ነበረ። ነገር ግን አንዱም ሊሳካላት ባለመቻሉ ከዛ ቤት ተመንቅራ እንድትባረር ተደረገች። አባዬም ብዙ ፋይሎችን እጇ ላይ ስለያዙበት በዚህ በፋይል ነው እችን ሰው ጉድ አድርጌ ከዚህ ቤት ውስጥ ማባረራት፣ እመኑኝ እንደዚሁማ እንዳሾፈች አትቀርም እዚህ ቤት ውስጥ እያለ አባዬ እንግዲህ ከዚህ ቤት ትወጫለሽ ወይስ ማስረጃሽን ለፖሊስ ልስጥና እስር ቤት መግቢያ ትፈልጊያለሽ? አላት አባዬ እጥር ምጥን ባለችው። ከዛም እሷ አይ እወጣለሁ ከቤታችሁ፣ ግን እንደዚህ ታደርጉኛላችሁ ብዬ አባዬ አንድም ቀን አስቤ አላውቅም ነበረ። በጣም አዝናለሁ። እንዴት እንደዚህ ታደርገኛለህ? ቆይ ለምን? እያለች እንግዲህ ከዛም እንግዲህ ወይዘሮ ቲና ሻንጣዋን ጠቅልላ ወደ ተመስገን ቤት ሄደች። አንቺ እዚህ ቤት ምን ትሰራለሽ? እዚህ ቤት ድርሽ እንዳትይ አላልኩሽም እንዴ? ቆይ አንቺ በየምንኛ አማርኛ ቢናገርሽ ነው የምትሰሚው? በእናት አንተ እንኳን ተረዳኝ እንጂ መሄጃ እኮ አጥቼ ነው እዚህ ቤት የመጣሁት። ሽማግሌው ከቤት አባሮኛል። ደግ አደረጉሽ። ታዲያ የኔ ቤት ምንድን ነው? የአንቺ መከማቻ ነው እንደ የኔ ቤት? ውጪ ከዚህ ብሎ እንግዲህ እየገፈታተረ አስወጣት ማለት ነው ከቤት ውስጥ። ከዛ በኋላ አሁን የት ነው የሚሄደው? መሄጃዬስ የት ነው? ምን ማረፊያ አለኝ? እባክህን ተረዳኝ እንጂ አንተ እንኳን ልትረዳኝ ይገባል እንጂ ለምንድን ነው እንደዚህ የምታደርጉኝ ሁላችሁም? አለችና የአዞምባዋን ውሸት ማምጣት ጀመረች። ከዛ በኋላ እንግዲህ ማንም ሰው ሊያዳምጣትም ሆነ ማንም እንትን ሊላት አልቻለም። በስተመጨረሻም እንግዲህ ዳኒን ያገኘችውና ዳኒ እባክህን ጎዳና ላይ ጥለውኛል ሰዎቹ። ስራሽ እኮ ነው ታዲያ የሰራሽው ነገር እኮ ቀላል አይደለም። ይሄ ሁሉ የራስሽ ያስቀመጥሽው ነው ያጨድሽው። ስለዚህ እኔ ምን ላግዝሽ እችላለሁ? እባክህን ዳኒ አንተ እንኳን እንደዚህ አትሆንብኝ እባክህን ብላ ለመነችው። ሴትዮ እኔ ምንም ልረዳሽ አልችልም ባክሽን። አንቺ ስለ ራስሽ የምታውቂ አንቺ ራስሽ ነሽ። እኔ ምን ልረዳሽ እችላለሁ ሲላት እባክህን ዳኒ እንደዚህ አታድርግ። አንተ እንኳን ቆም ብለህ ልትረዳኝ ይገባል እንጂ ቆይ አላሳዝናችሁም እንዴ? እያለች እንግዲህ የአዞምባዋን መነስነስ ጀመረች። እሱም ደግሞ ተይ እንጂ ቲና አታስመሲ። እነሱ እኮ እንደውም ጥሩ ሰው ስለሆኑ ነው እስከ ዛሬም እዛ ቤት ውስጥ ያኖሩሽ እንጂ እንደ ስራሽ ቢሆን ተው እንጂ። ጽድቅ ጻድቅ አትጫወት። ወንጀል ውስጥና ኃጢአት ውስጥ እኮ ሁለታችንም ነን ያለ ነው። እኔ ለሱ ይቅርታ ጠይቄያለሁ። ይቅርታዬ ደግሞ ከልብ ነው እንዳንቺ አስመስዬ ሳይሆን አላት ዳኒ። እና ታዲያ አሁን ምንድን ነው ማድረገው ስትል የምታደርጊውማ እንግዲህ አንቺ ነሽ የምታውቂው። እኔ ምን አውቃለሁ ቲና፣ ምን ላድርግ አትበይ። እኔ የራሴ ሀሳብ አለብኝ ለራሴ አላት። ከዛ በኋላ ቆይ እኔን ማን ነው የሚረዳኝ? ማን ነው ቆይ እኔን የሚረዳኝ? ሁሌ እምለው ወደ ክፋት። አንቺ እኮ ክፉ ሰው ስለሆንሽ ነው ሁሉን ነገር ወደ ክፋት ስለምትወስጂ። እናም እኔ ምን ልረዳሽ እችላለሁ? ተንኮልሽ ነው እኮ እንደዚህ ጎዳና ላይ እንድትወርቂ ያደረገሽ። እኔ ለራሴ ግራ ገብቶኛል። ስለዚህ አንቺ ደግሞ ግራ አታጋቢኝ ኤደን እባክሽን አላት ዳኒ። ከዛ በኋላ እባክን አንተ እንኳን ልትረዳኝ ሞክር እንጂ እኔ ለራሴ ግራ ገብቶኛል። ሰዎቹ እንደዚህ ጎትተው አበረሩኝ። ተዋረድኩኝ እኮ
በጣም ነው ያፈርኩት ዛሬ በራሴ። አንድም ቀን እንደዚህ ያደርጉኛል ብዬ አላውቅም ነበር። እውነት በይ እስኪ ለምን እንደዚህ አያደርጉሽም? እስኪ ምን አይነት ጥሩ ስራ ሰራሽ አንቺ? የሰራሽውን ታውቂ የለ እንዴ? እና ታዲያ ምን አይነት ጥሩ ስራ ይገጥመኛል ብለሽ ጠብቀሽ ነበረ? እነሱ እንደውም ጥሩ ሰዎች ናቸው። እውነቱን ልንገርሽ ያንቺን ነውር፣ ብልግና፣ ሁሉን ነገር ችለው እስከ ዛሬም በሰላም ከዛ ቤት ማስወጣታቸው በጣም ትልቅ ሰዎች ናቸው። እናማ አንቺ አሁን ስራ መስራት አለብሽ። ምክንያቱም ስራ ካልሰራሽ ቤት ኪራይ መከራ ነው። እኔ ደግሞ እንኳን ላንቺ ለራሴ የምሆን ሰው አይደለሁም። ስለዚህ ለራስሽ እንድትሆኚ ስራ ስሪ አላት ዳኒ። አሁን እኔ የማስበው እሱን አይደለም፣ ትልቅዬ ቦምብ የሆነ ሚስጥር ይዤ መጥቻለሁ አለችው። ከዛም እሱ ቦምቡ ደግሞ ምንድን ነው? እሱ መቼም አያልቅብሽ፣ አንቺ እንደዚህ ሆነሽም ተንኮል ታስቢያለሽ እንዴ አላት። ከዛ በኋላ እንዴት ነው የማላስበው ተንኮል? እና እንደዚሁ እጄን ታጥፌ እቀመጣለሁ እንዴ? ገና መቼ? አሁን ትልቅ ሚስጥር ይዣለሁኝ። ትሁት ልጅ አላት። ምን? አዎ ትሁት ልጅ አላት። ስለዚህ ትሁትን በዛ አስፈራርቼ እዛ ቤት እንድመለስ አደርጋለሁኝ። ከዛ በኋላ የሚሆነውን እስቲ አያለው አለችው። ከዛም ዳኒ እውነትሽን ነው ትሁት ልጅ አላት? አዎ ትሁት ልጅ አላት። ምን ነው ገረመክ? ትሁት ልጅ አላት። ስለዚህ ከዚህ በኋላ የማደርገውን የራሴ እናም በዚህ አስፈራርቼ እዛ ቤት እመለሳለሁ አለች። መቼም የማይሳካልሽን ነገር በተሞክሬው ጥሩ ነው ቲና። እስኪ አሁን እንኳን ወደ ፈጣሪሽ ተመለሺ። ተንኮልሽን ተይና መቼም አላደርገው መቼም እጅ አልሰጥም። እንደዚህ እንደተጫወቱብኝማ ባልጫወትባቸው እያለች እንግዲህ ሳትፈልግ አሁን ቲናና ተመስገን አንድ ላይ ይሆናሉ። ተመስገንም አባባን ለመጉዳት ይፈልጋል። ካሌብን መግጠም ትርፉ ምንም በቃ መዋረድ ነው። እሱ ወንድ አይደለም፣ አባትየው በጥፍ ይበልጠዋል። ስለዚህ ፍልሚያዬ ከአባትየው ጋር ስለሆነ አባትየውን አንገቱን ቆርጬ እቤት ድረስ እልክልሻለሁ አላት ትሁትን። እስኪ አድርገውና ሞክራ። አባዬ ላንተ የሚሸነፍ መስሎ ከሆነ ተሳስተሃል። አላየህም እንዴ? ጠቅልሎ እኮ ነው የጣለህ እንደ ፌስታል አለችው። እሱን የምታዩ ይሆናል ትሁት። አንቺ በጸባይ የኔ ካልሆንሽ በግድ የራሴ እንደማደርግሽ እንዳትጠራጠሪ እመኝኝ። ይህንን ደግሞ አደርገዋለሁ በቅርቡ ሲላትም እሷ እባክህ የራስ ጉዳይ አሁን አትቀባጥርብኝ ብላ ጥላው ሄደች። ትሁት እንግዲህ አሁን የካሌብ ሚስት ለመሆን ሽር ጉድ እያለች ነው።